ኢራን በባህረ ሰላጤው ሀገራት በነዳጅ ተቋማትና በወታደራዊ ካምፖች ላይ ጥቃት እያደረሰች ቢሆንም አንድም ቀን ያልደፈረችው አንድ ቦታ አለ። እሱም አዘርባይጃን ነው። ይህ በአጋጣሚ ሆነ አይደለም። ኢራን የአዘርባይጃን ሰሜናዊ ድንበር መነካት የሚያመጣውን ጣጣ በሚገባ ታውቃለች። ስልታዊ ዝምታው ኢራን በየቦታው ጥቃት ብታደርስም አዘርባይጃንን ግን ትሸሻታለች። የድንበር ስጋት አዘርባይጃን ከኢራን ጋር ረጅም የሰሜን ድንበር ስላላት ጦርነት ከተነሳ በቀጥታ ወደ መሬት ወረራ ሊቀየር እንደሚችል ኢራን ትረዳለች። ጨዋታውን የሚቀየረው ሁኔታ አዘርባይጃን ወደ ጦርነቱ ከገባች ነገሩ በሚሳኤል ብቻ አይወሰንም። ሁኔታው ሙሉ በሙሉ ይቀየራል። የእስራኤል እጅ አዘርባይጃንና እስራኤልን የቅርብ ደህንነት አጋሮች ናቸው። በደህንነት ቴክኖሎጂና በደህንነት መረጃ ወይም ኢንተለጀንስ በጋራ ይሰራሉ። ወታደራዊ አቅም እስራኤል ለአዘርባይጃን ዘመናዊ ድሮኖችና የመከላከያ ስርዓቶችን በመስጠት ወታደራዊ አቅሟን ገንብታለች። አዘርባይጃንን በጠንካራ ሁኔታ መመከት የምትችል ኃይል ናት። አደገኛው ውሳኔ ኢራን በዚህ በኩል ጦርነት ከከፈተች አቅሟን የሚበታትን ሁለተኛ የጦር ግንባር ይከፈትባታል። አሁን ባለችበት ሁኔታ ይህንን ማድረግ ለእሷ ራሷን ማጥፋት እንደሆነ ታውቃለች። የኢራን ስሌት ኢራን ምንም እንኳን ጠበኛ ብትመስልም የምትመታው በቀላሉ መመከት የምትችለውን ነው። ነገር ግን ወደ ወረራ ሊያመራ የሚችለውን አደገኛ ድንበር አጥብቃ ትጠነቀቃለች። ይህ ቪዲዮ የሚያሳየን በጂኦፖለቲካ ውስጥ ጥንካሬ ጦርነትን ይከላከላል የሚለው እውነት ነው። አዘርባይጃን ያላት ዘመናዊ ትጥቅና ስልታዊ አጋርነት ኢራንን በሰሜን በኩል እንድታስብና እንድትፈራ አድርጓታል። ስለ ሌሎች የክልሉ ጂኦፖለቲካ ሁኔታዎች ተጨማሪ ትንታኔ እንዲሰጡ ይፈልጋሉ? ይህን አካውንት ፎሎ ያድርጉ።